አለይኩም ወራህመቱላሂ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ ስክሪኑ ላይ የምትመለከቱን አፕሊኬሽን ይዤላችሁ መጥቻለሁ። እሱም ሊቭ ላይ ለመግባት የሚያግዘን አፕሊኬሽን ነው። አሪፍ ነው፣ ተወዱታላችሁ። እኔ ተጠቅሜበታለሁ። 1000 ሰብስክራይብ ያልሞላችሁ ልጆች ማለት ነው በዚህ መጠቀም እንችላለን። አሪፍ አፕሊኬሽን ነው። እንደምታዩት እኔ እዚህ ላይ ያው ይታያችኋል በሌላ አካውንት ቸክ አድርገዋለሁ ማለት ነው። አሁን ይሄንን ካደረኩት ኮኔክት አድርጎ ዩቲዩብ ላይ ነው ሊቭ ይሄው እዚህ ላይ ያስታውቃችሁ ይሆናል ሊቭ ይላል። ምክንያቱም ይሄን አሁን አገናኝቼው ስለነበረ ነው ቸክ ለማድረግ። አሁን ዲሌት አደርግና እንደገና ጉግል ፕሌይ ስቶር ላይ ገብቼ እናንተ ጋራ አብረን ዳውንሎድ አድርገን አከፋፈቱን ማሳያችሁ ይሆናል። ያወቁትን ማሳወቅ ቀንነት ነው። ስለዚህ ተወታላችሁ ብዬ ተስፋ አደርጋለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ወደ ቪዲዮ ይገባለሁ። እንደምታዩት ዲሌት እያደረኩት ነው። ዲሌት አድርጌዋለሁ። ጉግል ፕሌይ ስቶር ላይ ገባለሁ። ጉግል ፕሌይ ስቶር ላይ ከገባ በኋላ እዚህ ቀጥታ ሊቭ ብለን እንጽፋለን። ሊቭ ብለን ስንጽፍ ጽፈን ሰርች ስናደርግ በጣም ብዙ አማራጮች አሉ። ይሄ ሁሉ ሊቭ ያስገባለሁ አለም የማውቀው ነገር የለም። ያው ለሊቭ እንደተዘጋጁ ነው እዚህ ላይ የሚያሳየው። እኔ ያደረኩት አፕሊኬሽን ይሄ ነው። ስለዚህ ወደ ታች እንትን ስትሉት መጀመሪያ ላይ ላታገኙ ትችላላችሁ። ያው በስሙ መለየት ይቻላል። ኢንስታል አድርገዋለሁ። በጣም ብዙ ሰው አውርዶታል። 5 ሚሊዮን ሰው ዳውንሎድ አድርጎታል። አሪፍ አፕሊኬሽን ነው። እኔ ሞክሬዋለሁኝ። ትወዱታላችሁ። ያወቁት ማሳወቅ ቅንነት ነው በሚለው ነው። ተወዱታላችሁ። ብዙ ልጆች እንዴት ተቸገራችሁ ነግራችሁኛል። ትንሽ ኢንተርኔት ደካማ ነው፣ ሊዘገይ ይችላል። ያው መታገሰው በማድረግ ትንሽ ያስፈልጋል። ኢንተርኔት ደካማ ነው። እኛ ኦፕን እንለዋለን። ኦፕን ስትሉት ቀጥታ እንደዚህ ነው የሚከፈትላችሁ። ካንስል ካላችሁት ያው ይመልሰዋል ማለት ነው። ፍቃድ ትሰጣላችሁ። አፕሊኬሽኑ ኦን ማድረግ አለባችሁ። እዚህ ላይ አፕሊኬሽናችሁን ትፈልጉና የትኛው አፕሊኬሽን እንደሆነ ኦን ታድርጉታላችሁ ማለት ነው። ይሄው እኔ እዚህ ላይ አገኝቼዋለሁ። ይሄ ራሱ አፕሊኬሽን ነው። ኦን አድርጌዋለሁ። ባክ ብለን እንወጣለን። ባክ ብላችሁ ስትወጡ ቀጥታ ራሱ እንደዚህ ያመጣችኋል። አሁን ጉግል ሲግኒን እያለ ነው። ጉግል አካውንታችሁን ኮኔክት አድርጉ እያለ ነው። ስለዚህ ኮኔክት እናደርጋለን ማለት ነው። ጉግል አካውንታችንን ይሄን ስትነኩት ጉግል አካውንት ይላችኋል። እኔ አካውንቴን አስገብቼ እመጣለሁ ማለት ነው። ይሄንን ነው ክሊክ የምታደርጉት። ይሄን ክሊክ ስታደርጉ አለው ይላችኋል። አለው ትሉታላችሁ። ቀጥታ ጉግል አካውንታችሁን ራሱ ያመጣላችኋል። የጉግል አካውንታችሁን ያው አሁን ጉግል አካውንቴን አስገብቻለሁ፣ ሰጥቼዋለሁ። ጉግል አካውንቴን ምንም ነገር ያረኩት የለም። ጉግል አካውንት አለኝ ሰጣሁት። ራሱ ኮኔክት አድርጎ ቀጥታ ፎቶአችሁን ያመጣላችሁ። ትክክለኛ ጉግል አካውንታችሁን ከሰጣችሁት ምንም እንትን ሳይ ፎቶአችሁን የዩቲዩብ ፎቶአችሁን ያመጣላችሁ። ቀጥታ ማድረግ ያለባችሁ አሁን በቃ ሊቭ ለመግባት ይሄው የዩቲዩብ ፕሮፋይልን አምጥቶልኛል። ሊቭ የሚል አለ እዚህ ላይ ማለት ነው። ይሄንን ክሊክ እናደርገዋለን ሊቭ የሚለው አሁን በካሜራ ሊቭ ነው የምትፈልጉት ደግሞ ስክሪን ሊቭ ይለናል። በስክሪን ስልካችሁን እያሳያችሁ ነው ወይንም ደግሞ በካሜራ ብሎ እንትን ይላችኋል። እኔ በስልኬ ነው የምፈልገው ብዬ ስክሪን የሚለውን ነክቼዋለሁ። አሁን እዚህ ላይ ዩዚንግ ዘ አፕ ይላል ማለት ነው። ፈቃደኛ ናችሁ እያለን ነው።
ስለዚህ አሁን መጀመሪያ ያለው ማለት ነው። አሁንም ፍቃድ ሰጠን ነው። ቀጥታውን ያው ታይትል ጻፊ ያለኝ እዚህ ላይ። አሁን እዚህ ላይ እናንተ ታይትላችሁን ትጽፋላችሁ ማለት ነው። ታይትላችሁን ከጻፋችሁ በኋላ ስታርት ትሉታላችሁ። ታይትል ከጻፋችሁ በኋላ ስታርት ነው የምትሉት። ለምሳሌ እስኪ ልሞክር። ሙከራ ከዛ ስታርት አልኩት። አሁን ምንድነው እኔን እንትን እያለን እየመለሰኝ ነው። ምክንያቱም አሁን አለው ስታርት የሚለው ነክቼው በነበር ካንስል ብዬ አቆምኩት። ቀጥታ ዩቲዩብ ላይ ነው የሚያስገባኝ። ስለዚህ ዩቲዩብ ላይ ገባሁ ማለት ይሄ አሁን የቀረጽኳቸው ቪዲዮዎች እንትን ይልብኛል ማለት ነው፣ ይጠፋብኛል። ስለዚህ እናንተ ርዕሳችሁን ጽፋችሁ ስታርት ስትሉት ከታች ቀጥታ ዩቲዩብ ላይ ነው የሚወስዳችሁ። ዩቲዩባችሁ ላይ ትሄዳላችሁ። እዚህ ላይ ቁጥሩ የሚቆጥረው ሰዓታችሁ እዚህ ላይ ይቆጥርላችኋል። እዚህ ላይ ይቆጥራል ማለት ነው ፎቶአችሁ ላይ። እንደዚህ አድርጋችሁ እንትን ማለት ትችላላችሁ ማለት ነው፣ መግባት ትችላላችሁ። በጣም አሪፍ አፕሊኬሽን ነው፣ ትወዱታላችሁ። ሞክሩት ማለት ነው። ያወቁትም ማሳወቅ ቅንነት ነው በሚለው አስቤ ነው። እስካሁን ድረስ አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ። ሀገራችን ሰላም አላህ ያድርግልን። ለዩቲዩብ ቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።